ሰላም የሳትኮም ቤተሰቦች እንዴት ናችሁ? አሁን ይዤላችሁ የመጣሁትኝ የጄኔሬተር 5 ኪሎዋት እንዴት ሰርቪስ እናደርጋለን፣ ሙሉ ሰርቪስ እንዴት እናደርጋለን የሚለውን ቪዲዮ ነው ይዤላችሁ የመጣሁትኝ። እንደምታዩት 5 ኬቪ 5 ኪሎዋት ካማ የሚባል ብራንድ ነው። ዘይት ቆሽሿለኝ፣ ዘይቱን እንቀይራለን። ዳፕራተሩን ወይም ደግሞ ኤር ፊልተራችንን እናጣራለን። ሙሉ ሰርቪሲንግ ቆሻሻዎችን እናጸዳለን። እያንዳንዱ ፈታተን አጸዳርተን እንዴት እንደምናይ ረክሻለሁ። እንደምታዩት ዘይታችን በጣም ብላክ አድርጓለኝ። ይሄ ደግሞ ምንድነው እዚህ በጣም የሚጎዳው የኢንጂኑን ፐርፎርማንስ ወይም ሉብሪኬሽን ሲስተም ባለ ቁጥር ላይፍ ታይሙን ያሳጥርበታለኝ። ዘይት ከቆሸሸ ክራንክ ሻፍት ውስጥ ላይ እቃዎችን ወይም ክራንክ ሻፍት ኮኔክቲንግ ሮዶችን የመስበር አይነት ባህሪ ያሳያለኝ። እንዲሁም ደግሞ ጭስ በሚወጣበት በጣም ይጠቁራል። እነዚህ ምልክቶች ምናምን ነገር ስታዩ ዘይት እርጓል፣ በጣም ሆት ይሆናል፣ ይግላል። እነዚህ ነገሮች መጥፎ ስለሆኑ ለጄኔሬተሮቻችን ሰርቪስ መደረግ አለበት። ዘይት መቀየር አለበት። ዘይትም ስንቀይር በዛው ነው ሙሉ ሰርቪስ እናደርጋለን። አቧራዎችን እናጸዳቸዋለን፣ ዘይቱን እንቀይርለታለን። ስለዚህ ከዛ በኋላ እነዛ ቅድም ያልኳቸው ክራንክ ከመሰበር እናድናለን። እንዲሁም ደግሞ ድምፁ የጄኔሬተር ድምፁም ይስተካከልልኛል። የሚወጣውም ጭሱም ንጹህ ጭስ እንዲወጣ ይደረጋል ማለት ነው። እንደምታዩት ደግሞ ሰርቪስ አድርጌ ጨርሻለሁኝ። ዘይትም ቀይራለሁ፣ እንዳይስ ቆሽሾ ነበረ። ስለዚህ የሚቀይረው ካለ ደግሞ ለጄኔሬተር ብዙ ይሄን የቀየርኩት አሁን ቪዲዮ ላይ እንዳያችሁት 40 ቁጥር የሚባል ዘይት 2 ሊትር የሚሆን የወሰደብን 5 ኪሎዋት ነው። 2 ሊትር የሚሆን የወሰደብንና እሱን ቀይረናለኝ፣ ገጣጥመናለኝ። ያው ስናስነሳው ደግሞ ንጹህ ጄኔሬተራችን ንጹህ የሆነ ጭስ ይወጣበታል ማለት ነው።